بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد إن شاء الله زاري من مارو مارنو كهداية المستفيد مد الفرق من مارو مارتنو سلسلة يوحد قطر لي ويم تياك من الال ما هو مد الفرق من دنو يلال مد الفرق مالت من دنو تياك نو الشيء هو السلال شاذ الوقوع في القرآن العظيم قرآن وسط አንዳንድ ቦታ ላይ የሚገኘው ማለት ሻዝ ማለት እኔ አንዳንድ ቦታ ላይ የሚገኘው ሁሉ ቦታ ላይ የለም ማለት ነው። وهو في 4 مواضع አራት ቦታ ላይ ነው የሚገኘው ቁርአን ውስጥ አራት ቦታ ላይ ነው የሚገኘው ማለት ነው። እዚህ ጋር ሁለት ቁጥር አውጥቶ ታች ላይ ታዕሊቅ አድርጎ ምን ይላል? መድል ፈርቅ ላይ ምን አለ እዚህ ጋር እንደምትመለከቱት መድል ፈርቅ عندما تدخل همزة الاستفهام የጥያቄ ምልክት ያላት ያኔ ጥያቄ አንተ እንዲህ ነው እንዴ የሚል ነገር አለ አይደል? አሁን ለምሳሌ የሆነ ጥያቄ ነገር አለ አላህ ወይስ እነሱ ማን ነው የሚበልጠው? የሆነ የጥያቄ ምልክት ያለበት እንደዚህ አይነት ሐምዛ ስትገባ ማለት ነው። አላ እስም ሙዓረፊን አላ እስም ሙዓረፊን እስም ሙዓረፍ ሳይሆን አላ እስም ሙዓረፊን እስም ሙዓረፍ ላይ ማለት ነው። ቢአል አል ያለበት ሙዓረፍ ማለት አል ያለበት ማለት ነው። አል አታሪፊ አል አታሪፊ ሆነው የገባበት ላይ ማለት ነው። تبدل ألف إيش ألف هتتغيرالش التعريفي ألف التعريف لا يلچوا ألف تتغيرالي ألفا مدية ودا مد تتغيرالي معناه ودا ألف مد ودا مسابع مد تتغيرالش أو ليفرق اندي لاي معناه اندي نتل بين الاستفهام همزة الاستفهامنا والخبرية خبر معناه همزة الاستفهام ማለት የጥያቄ ምልክት ያለበት ሐምዛ ሲሆን والخبر خبر ማለት ደግሞ يعني عرفت ነገርን የሚያሳርፍ መልእክትን የሚሰጥ ማለት ነው። አላህ እኮ እንዲህ ነው ሙሐመድ እኮ እንዲህ ነው የሚለው ይሄ خبر ነው። ሙሐመድ ረጅም ነው የሚለው ሐምዘተ الاستفهام ማለት ነው። ሙሐመድ ረጅም ነው እንዴ ይሄውን ይሄ ሐምዘተ الاستفهام የጥያቄ ምልክት አለበት። خبر ማለት ደግሞ ሙሐመድ ረጅም ነው በቃ ይሄ خبر ነው የጥያቄ ምልክት የለበት ማለት ነው። ومقدار مده የሚሳበው ቀድር ደግሞ 6 ሐረካት 6 ሐረካን የሚሳበው وهذا المد ይህ መድ ደግሞ له وجه آخر ሌላ ወጅህ አለው ሌላ አይነት አለው ማለት ነው። ይሄ መድ وهو التسهيل ተስሂል ነው። ተስሂል ማለት ያኔ ማቅለል ማግራራት ማቅለል ማለት ነው። وهو እሱ عبارة አገላለጽ ነው عن النطق ስለመናገር ስለማንበብ بالهمزة الثانية ሁለተኛዋን ሐምዛ ስለማንበብ وجعلها ማድረግ ይላል ማድረግ ምንድን ما بين الهمزة والالف በሐምዛና በአሊፍ መካከል ማድረግ ሐምዛም አትሆንም አሊፍም አትሆንም መካከለኛ ማድረግ وفي حال نطقها بهذا الشكل በዚህ ሁኔታ ከተነበበች በአሊፍና በሐምዛ መካከል ከተነበበች فلا تمد الهمزة هنا እዚህ ቦታ ላይ ሐምዛ አትሳብም ማለት ነው። وهذا ይህ አቀራር ደግሞ لا يؤخذ አይወሰድም إلا بالتلقي ከኡስታዝህ ፊት ለፊት ቁጭ ብለህ ከከንፈሩ ከአፉ ላይ እንጂ በመማር የሚወሰድ ነገር የለም። ولقد نظرت كثيرا في كتب التجويد በተጅዊድ ኪታቦች ላይ ብዙ ተመለከትኩኝ ይላል። فوجدت አገኘሁኝ أن كثيرا منهم ብዙዎቹ የተጅዊድ ምሁራኖች ለም يتعرض لهذا المد ለዚህ መድ ምንም ነገር እንትን ያደረገው ያመጣው ነገር የለም። أي الفرق سلامد الفرق معناه وذلك يه لأنهم النسو يجعلونه سلام يدرجوت مع المد اللازم الكلمي مد اللازم الكلمي لا إذا لا إسلام يكتتوت مد الفرق اللي بتشان الطلوع ميوضع بزو يتجر مهرانوشين عليهم ملال ويحفظون له وجه تسهيل يميرو النجر لبتشان الطلوع يعوض اللتال وجه تسهيل لبتشال لا وجه አለው በሚለው ነጥላ ያወጡለታል እንጂ መደል ፈርቅ ብለው ለብቻ አያወጡም ማለት ነው። ነገር ግን እኔ እዚህ ጋር መደል ፈርቅ ብዬ ለብቻ ነጥ አወጣሁት ይላል ነው። ለምን ሐምዘተ الاستفهام እና ሐምዘተ الخبርን ነጥሎ ለማውጣት ማለት ነው። ያኔ ሐምዘተ الاستفهام استفهام እና خبርን ነጥሎ ለማውጣት ማለት ነው። ለምሳሌ ሙሐመድ ረጅም ነው ካልኩኝ ይሄ خبر ነው። ሙሐመድ ረጅም ነው እንዴ ካልኩኝ ጥያቄ ምልክት አለበት። ይሄን ሁለቱን ለመለየት ማለት ነው። ለምሳሌ ይላል እዚህ ጋር አራት ቦታ ነው ቁርአን ውስጥ ያለው ብለን ነበር። መድ الفرق هو شاذ الوقوع في القرآن الكريم ቁርአን ውስጥ መከሰቱ መገኘቱ
ጥቂት ነው ማለት ሻድ ማለት ጥቂት ነው ማለት ነው። وهو في 4 مواضع አራት ቦታ ነው ቁርአን ውስጥ ያለው ይላል። የመጀመሪያው እዚህ ጋር አራቱንም ሊያሳየን ነው። የመጀመሪያው ሁለት ቦታ ላይ ያለው ለማለት ነው። في سورة الأنعام سورة الأنعام ላይ في موضعين ሁለት ቦታ ነው። ሁለት ቦታ ማለት ነው። እዛው አንድ ሶፋ ላይ የመጀመሪያው አያት ላይና ሁለተኛው አያት ላይ ተከታተሉ ነው ያሉት። قل الذكرين حرم أم الأنثيين ቁል በላቸው ያ ሙሐመድ አዘከረይኒ ይላል። አዘከረይኒ አሁን ይሄ የጥያቄ ምልክት ነው። አዘከረይኒ እነሱ ናቸው ሐረመ አሚል ኡንሰየይን ሁለት ወንዶችን ወይስ ሁለት ሴቶችን ይላል። አሁን ይሄ እዚህ ጋር ምንድነው ሐምዘተል ኢስቲፋም ነው። ይሄ አሊፉ እዚህ ጋር ያለው አሊፉ ወደ መድ ባይቀየር ኖሮ ኸበር ነው የሚሆነው። አዘከረይኒ ሁለት ወንዶች ማለት ነው። ሁለት ወንዶች። ስለዚህ ይሄ አሊፉ ወደ መድ መቀየሩ ሐምዘተል ኢስቲፋም መሆኑን ነው የሚያሳየው። ይሄ ሐምዘተል ኢስቲፍሃም ይሄ ወደ መድ መቀየሩ ምንድነው? እቺ ሐምዛዋ እቺ መጀመሪያ ያለችው ሐምዘተል ኢስቲፍሃም መሆኗን ነው የምታሳየው ማለት ነው። ሐምዘተል ኢስቲፍሃም ነው የምታሳየው። ይሄ መዱ ዝጋ ወደ ይሄ አሊፉ ዝመሃል ላይ ያለው አሊፉ ወደ መድ ባይቀየር ኖሮ ይሄ ሐምዛው ሐምዘተል ኢስቲፍሃም ሳይሆን የኸበር መሆኑን ነው የሚያሳየው ማለት ነው። ኸበር መሆኑን ነው የሚያሳየው። ስለዚህ መደል ፈርቅ ተባለ። ለምን? ኸበርና ሐምዘተል ኢስቲፍሃምን ስለለየልን ማለት ነው። አዘከረይኒ ግን ብዙ የተጅዊድ ምሁራኖች ምንድነው ይሄ አዘከረይኒ መደል ላዚም ከሊሜ ውስጥ ያካትቱታል ማለት ነው። ለምን? ከአሊፍ በኋላ ሱኩን ስለመጣ ማለት ነው። ከአሊፍ በኋላ ይሄ አሊፉ መድ ነው። ከመድ በኋላ ሳኪን ስለመጣ ማለት ነው። ወይም ሸዳ ስለመጣ ይሄ መጀመሪያው ይሄ ነው። እሺ አንድና ሁለትን እዙ ላይ ያካትተናል። ሶስተኛው ወፊ ሱረት ዩኑስ ውስጥ ነው ያለው። እሱም ቁል አላሁ አዚነ ለኩም ቁል ቁል በላቸው አንተ ሙሐመድ ሆይ አላህ ሱብሓነሁ ወተዓላ አዚነ ለኩም ለእናንተ ፈቅዶላችኋልን? እሱን የፈቀደላችሁ የጥያቄ ምልክት ነው ማለት ነው። አሁን ይሄ አሊፉ የመድ ባይሆን ኖሮ ሐምዛ የኸበርያ ነው የሚሆነው፣ የኸበር ነው የሚሆነው። ቁል አላሁ አዚነ ለኩም ቁል በላቸው አላህ እኮ አዚነ ለኩም ፈቅዶላችኋል። በቃ አረፍት ነገር ደግሞ ላለቀ ማለት ነው። ይሄን ነገር እንድትተገብሩት እንድትፈጽሙት አላህ ፈቅዶላችኋል ማለት ነው። በኸበር ከወሰነ ማለት ይሄ አሊፉ ወደ መድ ካልተቀየረ ማለት ነው። ነገር ግን እዚህ ጋር መድ ሲሆን ምን ሆነ? ቁል አላሁ አዚነ ለኩም እንዴ ይሄን ነገር የምትፈጽሙት አላህ ፈቅዶላችሁ ነው? የጥያቄ ምልክት ሆነ ማለት ነው። እሺ አራተኛ ወፊ ሱረት ነምል ላይ አላሁ ኸይሩን አማ ዩሽሪኩን ይላል። አላህ ሱብሓነሁ ወተዓላ ኸይሩን በላጭ ነው ወይንስ አማ ዩሽሪኩን እነሱ የሚያጋሩት ነገር የት ነው በላጩ? ማንኛው ነው በላጩ? ጥያቄ ምልክት ነው ማለት ነው። طيب አሁን ይሄ መድ ባይኖር ኖሮ አላሁ ኸይሩን አላህ በላጭ ነው፣ አማ ዩሽሪኩን እነሱ ከሚያጋሩት አላህ የተሻለ ነው በላጭ ነው ኸበር ይሆን ነበር ማለት ነው። ነገር ግን እዚህ ጋር መድ መሆኑ አሊፉ መድ መሆኑ ኸበር ምንድነው? ኸበርን እና ኢስቲፍሃሙን ለየልን መደል ፈርቅ ሆነ ማለት ነው። ስለዚህ በአጠቃላይ ምን ይላል እዚህ ጋር 65 ላይ ሊመስም የመድ ፈርቅ ለምን ተብሎ ተጠራ? لأنه يفرق بين الاستفهام والخبر استفهامنا خبرن ስለሚለይ ነው። لأنه لولا المد መዱ ባይኖር ኖሮ ለተወሂመ ይገመት ነበር ወይ የሚታሰብ ነበር أنه خبر እንደሆነ ለኢስቲፍሃም እንዳልሆነ ይታወቅ ነበር። فالهمزة فيه እዚህ ውስጥ ያለችው ሐምዛ ደግሞ እቺ ሐምዛ መጀመሪያ ያለችው እቺ ሐምዛ ለኢስቲፍሃም ነው የመጣችው፣ ለጥያቄ ምልክት ነው የመጣችው ማለት ነው። ስለዚህ የመጀመሪያው መድ ባጭሩ ይሄን ይመስላል ማለት ነው። መድ ፈርቅ ኢንሻአላህ በቀጣይ ደግሞ መድ ተምኪንን የምናይ ይሆናል። እስከዛው ድረስ ኢንሻአላህ ግልጽ እንደሆናችሁ ተስፋ አደርጋለሁኝ። ይህን ቻናል በደንብ ሰብስክራይብ በማድረግ ሸር በማድረግ ላይክ በማድረግ በደንብ አሳድጉት ማለት እወዳለሁ። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰነተን ወቂና ዐዛበ ናር ወጀዛኩም ላሁ ኸይር። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።